ሰው እንዴት አሜሪካ እየወሰድን እናስተምር በሚልበት ሊመጣ ተማሪው በበኩሉ ጩኸት ያሰማል። ሰራተኛው በበኩሉ ካህናት በበኩላቸው በጳጳሳት ላይ ይነሳሉ። ህዝብ በህዝብ ላይ ተመልሰው ልጆቻችሁ የእናንተ ጠላቶች ይሆናሉ። ተመልሰው ልጆቻችሁ የሀገር ጠላቶች ይሆናሉ። ተመልሰው ልጆቻችሁ የቤተክርስቲያን ጠላት ይሆናሉ። ኦርቶዶክሳዊ ሚዲያ ከሚላ ፕሮዳክሽን ጋር በመተባበር የሚያቀርቡላችሁ የዕለት ተዕለት የተግባራዊ ክርስቲያን ክንውን ነው። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። እኔማ እኔን የሚተካ ቢኖር አያታችን አብየነ የኔ አያት ካህን ናቸው። ካህን ሆነው 130 ዓመት ሲያገለግሉ ኖረው 130 ዓመት ቤተክርስቲያን ተክለው በዳር አገር በዛን ጊዜ ምንም በሌለበት እና እንደዛ የሆነ ነውና ይሄ ጥሩ ነገር ነውና እግዚአብሔር ፈቅዶላቸው የኛንም መስቀል መሸከም ይችላሉ። ጥሩ ነው በሚል ምንም ተቃውሞ አልነበረኝም። እኔ ደስ ብሎኛል። እንግዲህ በሌሎች ሰዎች ዘንድ ግን ከባድ መሆኑ እንዴት በዚህ ጊዜ ሰው እንዴት አሜሪካ እየወሰድን እናስተምር በሚልበት እዚህም ያለው እንደዛ በሚልበት ጊዜ እንዴት አደርጋላችሁ የሚለው ይሄ እንግዲህ ሞዴል ነው የመጀመሪያ ማለት ይቻላል። እንደዚህ ያለን ያላየውም ከውጪ እንደዚህ ልጆቻቸውን መስዋዕት አድርገው እዚህ መጥተው ልጆቻቸውን እንዲማሩ የሚያደርጉ ምናልባት ሊኖሩ ይችላሉ። እኔ ግን እስካሁን ድረስ አላገኘውም፣ አላየውም። እንደውም እዚህ ሀገር ያሉት ልጆቻቸው እንደው አማርኛ እንኳን እንዲናገሩ የማይፈቅዱላቸው እንዳሉ ነው። እንግሊዝኛ ብቻ የሚናገሩ በጣም የሚያሳዝን ነው። ትክክል አይደለም እና ስለዚህ ይሄ ማድረጋቸው በጣም ይጠቅማል። አሁን በዛ ባለንበት አካባቢ ልጆቻቸውን በሚገባ በሃይማኖት በቤተ ክርስቲያን ማሳደግ ሳይችሉ ቀርተው እንደዚሁ ዝም ብለው በዘልማድ አሳድገው ዛሬ ብዙዎቹ በየእስር ቤቱ ወድቀው ነው ያሉት። ብዙዎቹ ሐሺሽ ቃሚዎች ሆነዋል። ብዙዎቹ ሳንቲም ለማኞች ሆነው ቀርተዋል እና ስለዚህ እዛም ላሉት አሜሪካም ላሉት በውጭ ያሉትም ልጆች በእውነት ነው እነሱ በሚገባ ባህላቸውን ቋንቋቸውን ቢያውቁ ሀገሪቷን የመረከብ ዕድል ይኖራቸዋል እያልኩኝ የምናገርበት ጊዜ አለ። ለምንድን ነው? ንጹህ አይምሮ ነው ያላቸው። አይምሯቸው ጭንቀት የለበትም። በነፃነት ነው የተማሩት። የሚማሩትም በነፃነት ደግሞ ይህን ሀገር መለወጥ ይችላሉ። ኢትዮጵያ መለወጥ ይችላሉ። ምሳሌም እሰጣለሁ። እስራኤላውያን 2000 ዓመት ማለት ይቻላል 1900 ዘመን በውጭ ተሰደው ነው ባህላቸውን፣ ቋንቋቸውን፣ እምነታቸውን ባለመጣላቸው ተመልሰው ሲገቡ ይኸው ዛሬ 50 ዓመት ነው የሆናችሁ። በ50 ዓመት ታላቅ ሀገር ያደረጓት እነዛ ከስደት የተመለሱ ናቸው እና ልጆቹ እንደዛ አለ ሁለቱን ነገር አጣምረው ሁለቱን አውቀው ቢሄዱ በጣም ጠቃሚ ነው የሚሆነው። ኢትዮጵያውያንም ቤትም ያላችሁ ኢትዮጵያውያን በተለይ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆናችሁ ይችን የመሰለች እምነት፣ ይችን የመሰለች ባህል፣ ይችን የመሰለች ሀገር የለም እና በእውነት በዚህ መጠቀም ያስፈልጋል። ልጆቻችሁን ማስተማር ያስፈልጋል። ልጆቻችሁን ካላስተማራችሁ ተመልሰው ልጆቻችሁ የእናንተ ጠላቶች ይሆናሉ። ተመልሰው ልጆቻችሁ የሀገር ጠላቶች ይሆናሉ። ተመልሰው ልጆቻችሁ የቤተክርስቲያን ጠላት ይሆናሉ። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር
ሁኑ። እና ልጆቻችሁን ከሕፃንነታችሁ ጀምራችሁ እስከ 12 ዓመት ድረስ እንኳን በዛ ውስጥ ይዛችሁ ብታቆዩአቸው ልጆቻችሁ ልጆች ሆነው ለሀገር፣ ለወገን፣ ለቤተ ክርስቲያን፣ ለዓለም የሚጠቅሙ የሚሆኑ ትውልዶች ይፈጠራሉ፣ ይኖራሉ። እና በዛ ደረጃ ላይ ቢደረግ መቼም ይሄንን ሁልጊዜም የምናገረው ነው እና በውጭ ያለችው ቤተ ክርስቲያን ቅድሚያ ልሰጥ የሚገባት አንድ አጥቢያ ቤተ ክርስቲያን ሲመሰረት ወደ ቤተ ትምህርት ቤት ለሕፃናት እኛ በስደት እንኳን እያለን ሕፃናትን እኛ በምንሰበሰብበት ዛፍ ስር እንዲሰበሰቡ፣ እንዲቀጥሉ፣ እንዲማሩ እያደረግን ነው ያለ ነው እና ያለችው እዛም ውጭም ያለው እዚህም ያለው ቤተ ክርስቲያን አሁን እዚህ ያሉት አብያተ ክርስቲያናት እግዚአብሔር ይስጠው ይፍረስ የተባለው ፈረሰ እንጂ ሱቆች ነበሩ፣ መጠጥ የሚሸጥበት ነበረ የቤተ ክርስቲያን። ያንን ትምህርት ቤት ነው ማድረግ የሚገባው። የካቶሊካዊት ቤተ ክርስቲያን መጀመሪያ እንደ አጥቢያ ቤተ ክርስቲያን ሲኖር ወዲያው ትምህርት ቤት ነው እዛ የሚቀድመው። በዛ አይነት ሁኔታ ነው ዓለሙን ሁሉ ተቆጣጥራ ይዛው ያለችው እና ቤተ ክርስቲያንም እንደዛው ይሄንን ማድረግ ያስፈልጋል። መቼም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አሁን ባለው አስተዳደር ባለው ሁኔታ በእውነት ካለው ሁኔታ ጋራ ዘመኑን ዋጁት የሚለውን ተግባራዊ ለማድረግ የሚችል አይምሮ አይታየኝም። መንፈሳዊነቱ የለም፣ ጥበቡ የለም፣ እውቀቱ የለም። ሁሉም በድንግዝግዝ የሚጓዝ ነገር ነው እና በግል ክርስቲያኖች ቤተ ክርስቲያን ማለት ክርስቲያን ማለት ነው። ክርስቲያኖች በግል ቤተ ክርስቲያናቸውን በውስጣቸው ይዘው ልጆቻቸውን በሚገባ ቋንቋውን፣ ባህሉን፣ ሃይማኖቱን ማስጨበጥ ማስያዝ ያስፈልጋቸዋል። ያ በጣም በጣም አስፈላጊ ነው፣ በጣምም ጠቃሚ ነው። ከዚህ የበለጠ ለወላጆች ምንም ነገር ሊኖር አይገባም። ለወላጆች ልጆቻቸው ናቸው፣ ገንዘባቸው፣ ንብረቶቻቸው። እኛ ብንወልዳቸው አይደለም ዛሬ እንደ ልባችን ወዳና ወዲህ እንድንል እዚህ እንድንመጣ የሚያስፈልገንን እንዲሟላለን የሚያደርጉልን ልጆቻችን ናቸው። በሃይማኖት በስርዓት እግዚአብሔር ፈቅዶ በዛ ውስጥ ራሳቸውም እግዚአብሔርም ወዶ እንደዛ አድርጎ ስላሳደጋቸው ልጆቻችን ይኸው እንግዲህ መቼም ባሉበትም በያሉበት ቦታ እያንዳንዳቸው ቤተክርስቲያን ይዘው ቤተክርስቲያን እያገለገሉ ህብረተሰቡን እያገለገሉ በእውቀታቸው በሚችሉት ነገር ሁሉ እየረዱ ነው ያሉትና ልጆቻችሁን እንደዛ ማሳደግ ያስፈልጋል። ቅድሚያ ለልጆች ልንሰጥ ይገባል የሚል ነው ከእናንተ የሚጠበቀው። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። ንጉሠ ነገሥቱ በነበሩ ጊዜ ነው። አሁን እንቅስቃሴ ነበር። የዛን ጊዜ የኮሙኒስቱ ስርዓተ ማህበር ሊመጣ ተማሪው በበኩሉ ጩኸት ያሰማል፣ ሰራተኛው በበኩሉ፣ ካህናቱ በበኩላቸው በጳጳሳት ላይ ይነሳሉ፣ ህዝብ በህዝብ ላይ በጣም አስቸጋሪ ጊዜ ነበርና አሁን የግድ የዛን ጊዜ ደግሞ የኮሙኒዝም መጽሐፍት ነበር ወጣቶች ሁሉ የሚያነቡት። መንፈሱ በዛ ውስጥ የተያዘ ነበር እና አሁን እንግዲህ ይሄ ነገር ወደፊት ኢትዮጵያ የዚህ ፍልስፍና ወደ ሀገር ውስጥ ሊገባ ነው። የዛን ጊዜ ቤተክርስቲያኒቷ እንዴት አድርገን እናድናት፣ ምን እናድርግ የሚል ሀሳብ መጣ። ሁልጊዜ እንገናኛለን፣ በመንፈሳዊ ነገር እንደዚሁ እንወያያለን። የለም ይሄ ነገር ዝም ብለን የምንተው መሆን የለበትምና የሆነ ነገር እናድርግ። አንደኛ የማህበር ጸሎት ያስፈልጋል። የመጀመሪያው እሱ ነው። ሁለተኛ ደግሞ ተሰባስበን ስለ ቤተክርስቲያኒቷን እንዴት እናድናት የሚለውን
የምንነጋገር መሆን አለብን። አሁን ካልተደራጀን ነገሩ ከመጣ በኋላ ምንም ማድረግ አንችልም በሚል አይነት ሁኔታ ነው የተመሰረተው እና እንግዲህ ያንን ስንመሰርት ምን እንበለው የለም፣ ዝም ብለን አንበለው። መንፈሳውያን አባቶች አሉ። አሰፋ ዲኖ ይባላል፣ አውስትራሊያ ነው ያለው አሁን። እሱ እንግዲህ ከባህታውያን ጋር ከመንፈሳውያን ጋር ደብረ ሊባኖስ በየቦታው እየሄደ ይገናኛልና በልሂድና አሰይመህ ና ብለነው እሱን አሰይመህ ተሰይሞ ደብረ ዘይት በሉት ብለው ደዘማ የሚል ስያሜ በምህጻረ ቃል እንደዛ አደረግንና የቆሎ ማህበር የጽዋ ማህበር እንደማለት ነው። እና ሰውም ቢመጣ ያው ለውጡ መጣ፣ ተቀጣጠለ፣ እኛም ቀጠል። የአዳር ፕሮግራም እናደርጋለን፣ የጸሎት ፕሮግራም አለን፣ የስግደት ፕሮግራም አለን። ቀላል ነገር አልነበረም በእውነት። ያ መንፈስ እስካሁን ድረስ የሚመራኝ የሚያንቀሳቅሰኝ የዛን ጊዜ የነበረው የህብረት ማህበር የማህበር ጸሎት ነበር። ወንድማችን ላቀው የሚባል የጸሎት ሰው ነበረ። አባታችን አባ ይትባረክ የሚባሉ መንፈሳዊ አባት አብይ ጾምን በውሃ ብቻ የሚጾሙ አባት ነበሩ እና ከነሱ ጋራ ነው እንግዲህ አንድ ነገር የምናደርገው። እንደዛ እያደረግ ይሄ አሁን አንደርግራውንድ ነው እናካሄድ የነበረው። ለምን በውጭ ችግር እንዳይመጣ፣ በውጭ ደግሞ አጠቃላይ ጉባኤ የሚል በወጣቱን በማንቀሳቀስ አጠቃላይ ጉባኤ በሚል ተሰይሞ በዛ ውስጥ እንቅስቃሴውን ያካሂዳል። በዚህ በኩል ያለው እንግዲህ ይሄ እንትኑ ነው፣ እሳቱ ነው፣ የተዳፈነው እሳት። አንድ የሃይማኖት በተመሳሳይ ደረጃ በተመሳሳይ ድርጅት አቋቁሟልና የእሱ ድርጅት ከሁሉም የበለጠ እየተጓዘ ሄደ። የሌሎቹ እየቀነሰ ነው የሚሄደው። እንዴ አንተ ለመሆኑ ምንድነው ዘዴህ ያ እንዲንቀሳቀስ ያደረገው ምንድነው ብለው ይጠይቁታል። የተዳፈነ እሳት አለኝ፣ ያ የተዳፈነ እሳት ነው እኔ እንድንቀሳቀስ የሚያደርገኝ አለ። ያ የተዳፈነ እሳት ምንድነው ብለው ሲጠይቁት ኑ ብሎ ሲያበቃ እነዛን የጸሎት ሰዎች በጸሎት የሚጮሁትን በጸሎት ያሉትን ሰዎች ይሄ የተዳፈነ እሳት ይሄ ነው እና ያ አንደርግራውንድ የምናካሂደው ጾም ጸሎት በዛን ጊዜ ቤተክርስቲያኒቷ እንዳልነበረች ልትሆን ትችል ነበር። ወታደራዊ መንግስት ባይዝ ኢህአፓ ቢይዘው እነዚህ ወጣቶቹ ክፍል ቢይዘው ኖሮ እንዳልነበረች ያደርጓት ነበረ። ከዛ ሁሉ ተርፋ መቼም እንግዲህ አሁን ያለበት ደረጃ ደርሷል። በዛ ደረጃ ነው የተቋቋመው። እንግዲህ የተቋቋመ ሲመጣ አሁን ደርግ መንግስት ስልጣኑን ሲይዝ በማህበር የተደራጀ ቦታ ይሰጠዋል ሲባል አሁንማ ጥሩ ሆነልን። እንግዲህ በግልጽ ይህን ነገር ማድረግ አለብንና በማህበር እንደራጅ የሐዋርያት ማህበር ብለን ይሰየም፣ ቦታ እንረከብ ተባለ። በየመስሪያ ቤታችን ወረቀት አመጣን፣ አፕላይ ያደረግን፣ ያንን ቦታ ተረከብን። በመረካከብ ላይ እያለ እኔ ወደ ውጭ ወጣሁ ለትምህርት። በዚህ አይነት ሁኔታ ነው የተቋቋመው ማለት ነው። ሄሮድ ኦርቶዶክሳዊ ሚዲያ ከሚላ ፕሮዳክሽን ጋር በመተባበር የሚያቀርቡላችሁ የዕለት ተዕለት የተግባራዊ ክርስቲያን ክንውን ነው። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ።